ለእስራኤል ቤቶች እንጂ ለሌላ አልተላኩምና የሚለው ያንን ነው የሚያሳየው። ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ዘንድ ይገባኛል የሚለው የጠፉት የእስራኤል ቤቶችን ነው። ዮሐንስ ወንጌል ምዕራፍ 10 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ ይላል። ቁጥር 16 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ደግሞ ላመጣ ይገባኛል፣ ድምፄን ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ ይላል። ከዛ በኋላ ነው ሐዋርያቶች ወደ ጠፉት የእስራኤል ቤቶች ከመሄዳቸው በፊት በሰባ ኤዲ ላይ ኢየሩሳሌም ተበተኑ ራሱ ማለት ነው። ቲቶስ የሚባለው ወይም ደግሞ ጀነራል ቲቶ የሚባለው መጥቶ ኢየሩሳሌምና ቤተ መቅደሱን በ66 መጥተው ሰረሰሩና አልተሳካላቸው። በሰባ ላይ መጥተው ግን አወደሙት ኢየሩሳሌምና። ከዛ ህዝቡ በአጠቃላይ ተበተነ። ከዛ በኋላ ወደ ተበተኑት 12ቱ ነገዶች 12ቱ ሐዋርያት ሄዱ ማለት ነው። ከዛ ለቡችሎች ለልጆቹ የነበረው እንጀራ ፍርፋሪው ደግሞ ለቡችሎች ደረሰ ማለት ነው። ወደ አሕዛብ ሄዱ። ከዛ ደግሞ አሕዛብ ላይ ደግሞ ጳውሎስ ደግሞ ፓውሊን የሚባለው ደብዳቤ በመላክ መልእክቱን አስፋፋ ማለት ነው እዛ አካባቢ ላይ። እነ ጴጥሮስና 12ቱ ሐዋርያት ግን አብዛኛውን ያደረጉት ወደ እስራኤል ቤት ውስጥ ነው ያተኮሩት ማለት ነው። ይሄን ይመስላል። ኦኬ ጀዛከላ። እና ኢሳይያስ 53:8 ላይ በጭንቀትም ተወሰዱት የሚለው ተወሰዱ ነው የሚለው የዕብራይስጡ ተወሰዱ ይላል። ፕሉራል ነው። ለእስራኤል ህዝብ ነው የሚያወራው። ይጠቀሙታል። አዎ ግን ለእስራኤል ህዝብ ነው የሚያወራው። ምናልባት እንደ ድርብ ትንቢት አድርገው ሊጠቀሙበት ይችላሉ። ዘፍጥረት 3:14 ላይ እንዳለው ማለት ነው። ከምድር አራዊት ሁሉ ተለይተህ በወዴት ትሄዳለህ? አፈር ትበላለህ፣ በወዴት ትሄዳለህ? አፈር ትበላለህ ሲለው ስለ እባብ ነው የሚያወራው። በድርብ ትንቢት ግን ስለ ሰይጣን ነው የሚያወራው ብለው እንደሚረዱት ሁሉ ኢሳይያስ 53ንም በዛ መልኩ ሊረዱት ይችላሉ። ስለ እስራኤል ህዝብ ነው የሚያወራው። ነገር ግን ከዛ ውስጥ ደግሞ ድርብ ትንቢት አለው ብለው ሊጠቀሙት ይችላሉ። ምናልባት ስለ ህዝቤ ተመታ፣ ስለ ህዝቤ በደል ተመታ ይላል ወደ መጨረሻ ላይ ነው። ተመቱ ነው የሚለው የዕብራይስጡ። ማቴዎስ እኔ በተመታ ነው እንትን ያስኩት። ማቴዎስ 26:28 ይሄ ስለ ብዙዎች የፈሰሰው የአዲስ ኪዳን ደሜ ይህ ነው ይልና፣ አሁን ይሄ ስለ ብዙዎች ሲባል እንደ ለዓለም ነው የተሰቀለው የሚሉት ለምንድን ነው? ብዙዎች የሚለው ያው እንደዚህ አይነት አለ። ግን ቁርባን የኛ የጌታ እራት የሚባለው ትምህርት እኛ ጋር በሙስሊሞች ያለው ትምህርት ማይዳ የሚባል አለ። አይተሻል? ማይዳ ሱረቱን ማይዳ ሲባል ሰምተሽ ታውቂያለሽ? ማይዳ። ስለዚህ የኛ ትምህርታችን ማይዳ የሚባለው እሱ ነው። ማይዳ ማለት ማዕድ የሚባለው ነገር ያለው ማለት ነው። ከሰማይ የወረደ ማዕድ አለ ብለን እናምናለን። ያንን ቁርአን ላይ ይነግረናል። አላህ ራሱ ማለት ነው ይነግረናል ማለት ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 112 ላይ ሐዋርያትም የመርየም ልጅ ኢሳ ሆይ ጌታ በእኛ ላይ ከሰማይ ማዕድን ሊያወርድልን ይችላልን ሲሉ ይላል። ማይዳ ማለት ነው። እና በምን ጊዜ ነው አለ? ለበዓል የሚሆን ነው አለ። በዓል የተባለው ፋሲካ የሚባለው በዓል ነው። ለመጀመሪያዎቹ ለኛዎቹ በዓል ኢድ ማለት በዓል ነው። እና ከዛ በኋላ አላህ ከሰማይ ማዕድን እንዳወረደላቸው ይናገራል። ነገር ግን የመጽሐፍ ቅዱስ ትምህርት ላይ ተዛብቶ ዮሐንስ ወንጌል 5:6-51 ላይ ከሰማይ የወረድኩ እንጀራ እኔ ነኝ፣ ስጋ የሚበላ ደም የሚጠጣ የዘላለም ሕይወት ያለው የሚለው ነገር ከሰማይ የወረደው እንጀራ ከሰማይ የወረደው ማዕድ ኢየሱስ ሳይሆን አላህ ለኢየሱስና ለሐዋርያቶቹ ለበዓሉ የሚሆን እንዳወረደላቸው ነው የሚናገረው። ቁርአን ያስተካክለዋል። ነገር ግን ማቴዎስ ወንጌል 26:20 ላይ በመሸ ጊዜ 12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ ይላል። ማዕድ ለሚለው ቃል የአረብኛው ማይዳ ነው የሚለው፣ በግሪከኛው ደግሞ ትራፔዛ ነው የሚለው። ግሪክ ኮይኔ ላይ ማለት ነው ማዕድ ብሎ ያስቀምጠዋል። ስለዚህ ያው ባይብል ላይ አራቱ ወንጌሎች ላይ ገባኝ በመሸ ጊዜ የተቀመጠው 20 ነው እስከ 28 ድረስ ነው ያለው ኮንሴፕት ያለው። ስጋን የሚበላ ደም የሚጠጣ የሚል ነገር የለውም በእኛ ትምህርት ላይ ማለት ነው። መጨረሻ ላይ ስለ ኃጢአት ስሬት የሚፈሰው ደም እንደዚህ ነው። ግን ሊተራሊ አይወሰድም ይላሉ። አሁን
ሊትራሊ አይወሰድም። ደም የሚለው ቃሉን ነው ብለውም የሚተረጉሙት አሉ። ዮሐንስ ወንጌል 6 ላይ ስጋ ምንም አይጠቅምም፣ ህይወትን የሚሰጠው መንፈስ ነው፣ እኔም የምናገረው ቃል ህይወትን መንፈስም ነው ይላል አይደለ? እዛው ላይ ዮሐንስ ወንጌል 6:62 ላይ ስጋ ምንም አይጠቅምም፣ ህይወትን የሚሰጠው መንፈስ ነው፣ እኔም የምናገረው ቃል ህይወትን መንፈስም ነው፣ በእኔ የሚያምን ከቶ አይራብም፣ ወደ እኔ የሚመጣ ደግሞ ከቶ አይጠማም ይላል። ስለዚህ መራብና መጠማት የሚባለው መብላትና መጠጣት የሚባለው ሊተራሊ የሚወሰድ አይደለም። እንጀራም የሚለው ነገር ትርጉም አለው። ከዛ አንጻር ነው እንጂ ስለ ደም አይደለም የሚያወራው። ደም የሚለው ቃል ህይወት ነው። የስጋ ሁሉ ህይወት በደም ውስጥ ነው ይላል። ስለዚህ ስጋችን ላይ ያለው ህይወታችን እንዲቆይ የሚያደርገው ደም እንደሆነ ሁሉ እንዲሁም ለመንፈሳዊ ህይወታችን እንደ ደም ሆኖ የሚያገለግለው ህይወት የሚሆነው ቃሉ ነው ብሎ የሚተረጉሙ የፕሮቴስታንት ተርጓሚያን አሉ። እና የተለያየ ተረጓጉም ነው ያለው። ይሄን ይመስላል። እኔ የተረዳሁት የስቅለቱ ጉዳይ ጋር ከስቅለቱ ጋር ነው ያያዝኩትና አይ ከስቅለቱ ጋር አይደለም ለዓለም ኦኬ እሺ በቃ ደም ደግሞ አይበላም። ደሙን ካልጠጣችሁ ይላል። ደም ደግሞ አይጠጣም አይበላም በመጽሐፍ ቅዱስ ውስጥ። ግን ደም የሚለው ምሳሌ አነጋገር ነው፣ ቃሉን ያመለክታል ብለው የሚተረጉሙ አሉ የፕሮቴስታንት መተርጉማን። ኦኬ ኡስታዝ ታዲያ ደም በደም ካልተተረጎመ አሁን ቁርባን ተብሎ የሚቀርበው የኢየሱስ ስጋና ደም ሐሰት ነው ማለት ነው? እሱን ነው የምልህ። ለምሳሌ ኢየሱስ እኔ የወይን ግንድ ነኝ ይላል አይደል? ብርሃን ነኝ ይላል፣ መንገድ ነኝ ይላል። ስለዚህ መንገድ ነኝ ካለ ቃል በቃል መንገድ ነው ብለህ አይደለም የምትተረጉመው። ብርሃን ነው ሲል የሆነ ነገር ፍቻ አለው። ልክ እንደዛ ሆኖ እንጀራ ነኝ ሲልም ትርጉም አለው ነው የሚሉት ዮሐንስ ወንጌል። እንጀራ ነኝ ሲልም ቃል በቃል የሚወሰድ አይደለም ብለው ፕሮቴስታንቶች የሚፈቱት። የፕሮቴስታንት አፈታት ነው። ምሳሌ ነው ብለው ያስቀምጡም አሉ ከቸርች ፋዘርስ መካከል። ለምሳሌ አውጉስቲኖስ ዘይፖ የደሙ ምሳሌ እንደሆነ የስጋና የደሙ ምሳሌ ለደቀ መዛሙርቱ ሰጠ ይላል። ኤክስፖዥን ኦፍ ፕሳልምስ የሚለው ነገር ማለት ነው ቻፕተር 3 ነምበር 1 ላይ ለምሳሌ ሌሎችም እንደዛ ብለው እንትን ያለው አጌኒስ ማርሲዮን በሚባለው ቱርቱሊያ ሲናገር ምንድነው አለ? ስጋዬ ነው፣ እንጀራውን አንስቶ ለደቀ መዛሙርቱ ሰጠ፣ ስጋዬ ነው፣ እርሱም የስጋው ምሳሌ ነው ብሎ የራሱን ስጋ አደረገው ይላል። ምሳሌ ነው ብሎ ያስቀመጡት። ታይፖሎጂ ነው ማለት ምሳሌ ነው፣ ቃል በቃል የሚወሰድ አይደለም ብሎ ያስቀመጡት እንትና ጠርጥሊያኖስ እና አጉስቲኒዮስ። ወላሂ በጣም ብዙ ነገር ተምረናል። ጀዛከላ ኸይር ኡስታዝ። ይህ ቪዲዮማ ድጋሚ ነው በደንብ የማየው። እንግዲህ ለምንድን ነው ታዲያ ተካፋይ ነው እያሉ እኮ ለምን አትከፍሉኝም ይላሉ። ተካፋይ ነው ብለዋል። እንግዲህ ነቢል እንግዲህ ከደሞዝ ላይ የተወሰነ እንትን እያልክ ይሄኛው ነቢይ ማለታች ያለው ነቢይና ነቢል ታች ያለው ነቢል አሁን ከደሞዙ ላይ ከ110% አስራት እኔ ጋር ያስገባል ከዛሬ ጀምሮ አይደል ነቢሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጸጥ ያለው ለዛ አስራት እንዳይከፍል። እንዴት ነህ? ደህና ነህ? ሰላም ነው ኡስታዝ። ሎንግ ታይም በጣም ተራራ እንትን ተባባል ተጠፋፋን። ጠፋ። አንተማ አስራት እንዳትከፍል ነው የጠፋው። አሁን ከ110 እጅ ይገባኛል ተከፋይ ነው ተብያለሁ። ነቢሉ አሁን ከደሞዝ ላይ 10% እያሰብክ 20,000 ካገኘ 2,000 ወደ እኔ ታስገባለህ በየወሩ። እሺ ግብሩ ራሱ አልቻልኩትም። የሱቁን እንዴ ተከፋይ ነው እኮ አሉ እኮ። ወይ ተከፋይ ነው ከሁለት ቦታ ከክርስቲያኖች የሚከፈለዋል ከሙስሊም የሚከፈለዋል። እና ሁለት ስራ ነው ያለው። እና ክርስቲያኖች ጋር ሄድና እስልምናን ይደበድባል። ሲደበድብ ድምፁ ተገኝቷል ሲናገርበት ያለበት። ስለዚህ እዛም ይከፈላል። ደግሞ ሙስሊሞች ጋር ይመጣና ደግሞ ክርስትናን ይደበድባል። እዛም ተከፋይ ነው። ለዛ ነው ፊቱን የማያሳየው አለ አንዱ መጥቶ። አልሰማም እንዴ?
አልሰማሁም ኡስታዝ። ለሰማ ወጡ ተፍሲር አምስተኛው ፊቅ የሚባል ነገር አለ። ፊቅ አሁን ይሄ ኦንሊ ጂሰስ ሆኖ እስልምና ስለ እስልምና እያስተማረ እንደሆነ የሚነገርበት ነው። ነገር ግን እኔ ብዙ መምህራን ጋር ተገናኝቻለሁኝ። አንዳንድ ስልጠና ሲቱ መምህራን ጭምር ነበሩ። ይህ ሰው በሁለት ቢላዋ የሚበላ እንደሆነ ነው የሚናገረኝ። እዚህም ይሄዳል እዛም ይሄዳል። ለዛ ነው ፊቱን ማሳየት የማይፈልገው፣ ለዛ ነው ይባልለታል። አውሮፓ ያለው ለህይወት የሚሰጋበት ምክንያት የለም። ነገር ግን አውሮፓ ተቀምጦ እዛው ልጅ ሰዎች ጋር ይሄዳል። ተመልሶ ደግሞ እስልምና ጋር ገብቶ ደግሞ ክርስቶስን ሳደብ ይላል። እዛ ሄድ ደግሞ እስልምና የሚሳደብ ሰው ነው ተብሎ የሚነገርለት ሰው ነው። እንደምታዩት አረብኛውን ያውቀዋል። አዲስ አይደለም፣ የቅርብ ጊዜ ድምፅ እንጂ የቆየ አይደለም። በነገራችን ላይ ስሙት። ስድስተኛውና የመጨረሻው ውጡ ይባላል። ውጡ ብላችሁ ውጡ እስላም እነዚህ ሊድባቸው ትንሽ ኮንሴፕት እንድትይዙ። ስለዚህ ሰው ከእስልምና ወደ ወልጅሰስ፣ ከወልጅሰስ ወደ እስልምና፣ ከእስልምና ወደ ወልጅሰስ እያለ የዝውውር ክፍያውን ያጠፈ የሚሰራ ሰው እየኖር ያለ ሰው ነው። ሌላኛው ይህ ሰው ነው ተማው ነው ቤት ክፍያውን እያጣጣፈው ምናምን ነገር አለ። ይሄ እንግዲህ ጋዜጠኛ ነው። እንግዲህ አስቡ፣ ጋዜጠኛ በጣም ጠንቃቃ መሆን የሚገባው ነው። ማነው ስሙ ጠፋኝ። ራሱ ይታገሱም የሆነ ስም አለው ብቻ ተገኝ ነው ምናምን የሚባል ነው። እና ጋዜጠኛ ነው። ጋዜጠኛ ቢያንስ እንኳን ማጣራት የሚባል ነገር አለ። ማንም ሰው መጥቶ የነገረውን ሚዲያ ላይ እንዴት እንደዚህ አይነት ነገር ይለቃል? እንግዲህ ዩቲዩብ ላይ ነው የለቀቀው። አሁን ዩቲዩብ ላይ ገብቶ ነው የለቀቀው። ተከፋይ ነው እንትን ነው ምናምን ነገር ነው። እና ሁሉም ሰው ይስቅበታል። አይደለም ሙስሊሙ ክርስቲያኑ ይስቅበታል ማለት ነው። እና እንደዛ ነው። እኔ ከሰው መቀበልም ሰው አይደለም፣ የራሴ ስራ አለኝ አልሐምዱሊላህ። ከሰው ማስቸግርም ሰው አይደለሁም። ስለዚህ ያ ነው ያለው። አንድም ሰው በሙስሊሙ ውስጥ ከሰለምኩኝ ጊዜ ጀምሮ አንድም ሰው ከከሌ ከሚባል ሰው ብር ተቀበለ ከሌ የሚባልም ሰው ለኔ ለራሴ ለግሌ ጉዳይ ብር ስጡኝ ብዬ አላቅም። ለግሌ ጉዳይ ነግራቸዋለሁ። ለራሴ ጉዳይ እንዲህ ስጡኝ እንዲህ ያስፈልገኛል ብዬ አላቅም። በጣም ነው የምፈራው የሰው ጥገኛ መሆን ማለት ነው። ጠይቄም አላቅም እንዲህ ለማድረግ ምናልባት ያስቸገርኩት አስቸግሬያለሁ። ለሰለምቴዎቹ ህንፃ መገንቢያ አስቸግሬያለሁ። ለሰለምቴዎቹ አንዳንድ ራሳቸውን ምንድነው በየወሩ አፎርድ የሚሆኑበትን ነገር ትምህርት እያስተማርኩኝ እያስከፈልኩኝ ለሰለምቴዎቹ የሚሆኑ ነገሮችን ሰርቻለሁ በህይወቴ። በተረፈ በግል ጉዳይ ላይ ግን አንድም ሰው ተነስቶ አንድም ሙስሊም ተነስቶ ይህንን ገንዘብ የሚባል ነገር ለግሌ ጉዳይ እንደዚህ ብዬ አላቅም። ራሱ ሲጀመር ጀምሮ አውሮፓ ላይ ያለ ሰው እንደዛም ካደረገ በጣም ነውር ነው። ሰርቶ መብላት እየቻለ አይደለም አውሮፓ ውስጥ፣ ኢትዮጵያ ውስጥ ያለ ሰው ራሱ እንደዛ ማድረግ አለበት ብዬ አላምንም። ሰርቶ መብላት አለበት የሰው ልጅ። እጅና እግርን አላህ ይሰጠን። የሰው ልጅ ጤና እኮ የሌለው ስንት ሰው አለ። የጤና ያለ የሚል ሰው አለ። እጅ እግር የሌለው ሰው አለ ሁላ ሰርቶ መብላት የማይችል ማለት ነው። ጤነኛ አእምሮ ከተሰጣችሁ፣ እጅና እግር ከተሰጣችሁ ሰርታችሁ መብላት ትችላላችሁ ማለት ነው። እና አልሐምዱሊላህ ጤነኛ ነኝ። ጤነኛ አእምሮ አለኝ። ጤነኛ እጅና እግር አለኝ። የራሴ የሆነ ስራ አለኝ። የራሴ ፕሮፌሽናል አለኝ። ግን እንዲህ አይነት ነገሮችን የሚያደርጉት ለምንድን ነው? እስልምናን በምን እናጠለሸው ነው? ወይድን ከተናገርነው ከመታ ነው ካጠለሸ ነው ስሙ። ከዛ በኋላ የሚያስተምረው ትምህርት ተቀባይነት አይኖረውም የሚል ብዥታ በክርስቲያኖች ላይ ለመፍጠር ነው። ሙስሊም እንኳን አይሰማውም፣ ማንም የሚሰማው የለም። ግን ክርስቲያኖች በቃ ከዛ በኋላ የሆነ ነገር ስናገር በቃ እንዳይመጡ እንዳይሰልሙ ነው። አሁን እኮ ዲፌንድ እያደረጉ ነው ያሉት። በራሳቸው ሜዳ ውስጥ እኮ ነው እየተጫወትን ያለ ነው። በራሳቸው ሜዳ አይደለም፣ በራሳቸው ሜዳ ውስጥ ገብተን ነው እያጠቃን ያለ ነው ማለት ነው። ራሱ ኦፌንሲቭ ነው ራሱ አርጊመንታችን፣ ዲፌንሲቭ አይደለም፣ መከላከል ውስጥ አይደለም ያለ ነው። በደንብ ማጥቃት ነው። የራሳቸው መንደር ውስጥ ነው ገብተን በስነስርዓት እንትን እያለን ያለው። ኳሱ እነሱ ሜዳ ላይ ነው ያለው፣ እነሱ ጎል አካባቢ ላይ ነው ያለው፣ እየተከላከሉ ነው ያሉት እነሱ። ልክ ኳስ ተጫዋች ሲጠቃ ምንድነው የሚሆነው? እሱ አካባቢ ላይ ነው ጨዋታ ያለው፣ አቅም ሲያንሰው ማለት ነው። እና አቅም ስላነሳቸው የመከላከል እንደ በረኛ አድርገው እንደ መከላከል አድርገው የሚጠቀሙበት ስም ማጥፋት፣ መዋሸት፣ ኦዲዮችን መቆራረጥ፣ እኔ ያላልኩትን ነገር እንዳልኩ አድርገው የማገጣጠም። ለምሳሌ አላህን አባት ማለት ይቻላል ወይ የሚለውን ከባይብል አንጻር አባት ማለት ይቻላል ብዬ ያልኩበትን ቆርጠው
ይቻላል ብዬ ያልኩበትን ብቻ አውጥተው ይቻላል ብለው አምጥተዋል። በየትኛው አሁን እንደዛ ብል ሙስሊሙ ይለቀኛል? አላህን አባት ማለት ይቻላል በሚል በአቂዳችን ውስጥ እኮ ትልቅ እንትን ነው፣ ክህደት ነው። እንደዛ የለም። ራሱ ኦንቶሎጂካሊ አባት የሚባል ነገር የለም። አናሎጂካሊ ባይብሉ የተጠቀመበት አለ። ባይብል በዛ በነበረበት ዘመን አባት የሚለውን ኦሪጂኔተር በሚል ይፈቀድ ነበረ ብዬ ያልኩበትን ቆርጠው አምጥተው ማለት ነው። ክርስቲያኑ ልታጭበረብሩ ትችላላችሁ፣ ሙስሊሙን ግን ማጭበርበር አትችሉ ማለት ነው። ያው መከላከል ነው፣ ሰው እንዳይሰልም መንገዱን ዝግትግት ለማድረግ ሰው እንዳያዳምጥ እኛን እንዳያዳምጥ ያለው አማራጭ መከላከል ነው። የእኛን ኦዲዮ እየወሰዱ እየቆራረጡ ምናምን ነገር እንትን የሚሉት ለዛ ነው። ከዛ አንፃር ነው። ግን በጣም ደስ የሚለኝ ነገር የቤት ስራ ነው። እኔ እንቅልፌን እተኛለሁ፣ እነሳለሁ፣ ስራዬን እሰራለሁ፣ መጥቼ ዳዋ አደርጋለሁ። እነሱ ግን እንቅልፍ የላቸውም። እኔ ያወራሁበትን ኦዲዮ ሲሰሩ ነው የሚውሉት። አንደኛ ሲቀዱ ነው የሚውሉት። ስመጣ ከመጣሁ በኋላ እኔ አገር ሰላም ነው ብዬ ከቲክቶክ ወጥቼ የራሴን ህይወት ስኖር፣ እነሱ ግን ኦዲዮን አምጥተው የቀዱትን እንዴት አድርገው ኦዲት አድርገው ኤዲት አድርገው ከዛ በኋላ ሰራርተው ምን ብለው ምናምን አቀናብረው ምናምን ጊዜ ይፈልጋል ያ ነገር። ስለዚህ ቢዚ ነው ያረኳቸው ማለት ነው። ስለዚህ በነፃ ቤት ክራይ ሳይከፍሉን ቤት ክራይ በነፃ ጭንቅላታቸው ውስጥ ነው ያለ ነው። ሳይከፍሉኝ ማነው ሳልከፍል ማለት ነው። ሳልከፍል ጭንቅላታቸው ውስጥ የቤት ክራይ እየተከራየው ነው እነሱ ጋር ማለት ነው። ሳልከፍል በነፃ ማለት ነው። ጊዜያቸውን፣ ጉልበታቸውን፣ እውቀታቸውን ከፍለው ይለኔ ማለት ነው። አስቡት። እና እንደዛ ነው የሚሆነው። ኢንሻአላህ ዳዋው ይቀጥላል። ምንም የሚመጣ ነገር የለም። በውሸት ሃይማኖት አይቆምም። ይሄን ይመስላል። ነቢል ካልሰማ ሰማ ኡስታዝ ባይዘው ማለት ነው ራሳቸውን ክብር ነው ዝቅ የሚያደርጉት። ደግሞ ደህና እይታ እንዳላቸው ነገር ዩቲዩብ ላይ መልቀቃቸው ማለት እኔ እርግጠኛ ነኝ ከ5000 2000 ሰው እንኳን አይላቸውም። ካየክ ብዙ ጊዜ ከ900 ቪው እንኳን አያልፍም እንደዚህ የሚናገሩት ነገር። ግን የራሳቸውን ክብር ነው ዝቅ የሚያደርጉት። የራሳቸው ካፊሮቹም እንዲጠሉት ነው የሚያደርገው እንጂ ነገርየው እስልምና ላይ የሚፈጥረው ነገር የለም። እሱ ስለተናገረ እስልምና የሚቀንሰው ነገር የለም፣ የሚጨምረውም ነገር የለም። አንተ ጎ ሄድ ብቻ ኡስታዝ፣ እኛ ከጎነነ አብሽር። ኦኬ ይሄን ይመስላል። ሉጣኒም ባይዘው ግን ኡስታዝ አንድ ነገር ልበልና በአሁኑ ጉዳይ ወላይ ፖዚቲቭ ነገር ያለው ይመስለኛል። ግን የሚሰሩት ስራ እኛ እናውቃለን ስላንተም ማለት ነው። አልሐምዱሊላህ። አላህም ደግሞ እነሱ እንደሚያስቡት አያርግህ፣ ሁሌ ዱዓችን ነው። እነዛ ሰዎች ደግሞ ያው አንዳንዴ ፕሮሞት እየሰሩ ይመስለኛል። እነዛ ሰዎች ደግሞ እየመጡ ይበልጡን የሰው ልጅ ስለሚጠይቅ ስላንተ ለማወቅ ይመጣሉና በዛ ደግሞ ኢንሻአላህ አላህ ደግሞ ለከይር ያደርገዋል። ሁሉም ሰው ደግሞ ያለው እዚህ ጋር ሙስሊሙም ደግሞ ስላንተ ሁሉም ሰው ስለሚያውቅ ያው አላህ ይጨምርልህ፣ አላህ ይጠብቅህ። ወደፊትም ደግሞ እነሱ ከሚሉት ከሚቀጥፉት አላህ ያርግ ለማለት ነው የምፈልገው። ሽኩረን ደግሞ ስለመጣ አሚን። እሺ በቃ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ዋሉ። ወአለይኩም ሰላም ኡስታዝ፣ አላህ ይጠብቁት።